ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰበር መረጃ ተሰምቷል። በርከት ያሉ ዓለም አቀፍ መረጃዎችን በተመለከተ በፍጥነት ዩቲዩብ ላይ መረጃዎች እየወጡ ነው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና መረጃዎችን በፍጥነት እንድትከታተሉ የዩቲዩብ ቻናልን ሰብስክራይብ በማድረግ የደውል ምልክቱን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናልፍ ዶናልድ ትራምፕ አሜሪካ በኢራን ላይ ባደረሰችው ጥቃት ዙሪያ ሾልኮ ስለወጣው መረጃ ምላሽ ሰጥተዋል። የግል ንብረታቸው በሆነው ትሩዝ ሶሻል ላይ ባጋሩት መረጃ ትራምፕ የአሜሪካን ሚዲያና ዘገባዎቻቸውን ነቅፈዋል። የሐሰት ዜና ሲኤንኤን እና ከወደቀው ኒውዮርክ ታይምስ ጋር ተጣምረው አጋርተዋል ብለዋል። በኢራን ውስጥ ያሉ እጅግ በጣም አስፈላጊ ወታደራዊ መሳሪያዎች ታሪካዊ በሆነው ጥቃት ሙሉ በሙሉ ተደምስሰዋል ሲሉ ተደምጠዋል። የትራምፕ አስተዳደር አሜሪካ በኢራን ላይ ያደረሰችው ጥቃት የኒውክሌር ፕሮግራሟን አላወደመም የሚለውን ዘገባ ውድቅ ማድረጉን ቀጥሏል። ትራምፕ በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ለፈጸመችው አውዳሚ ጥቃት እኛም አስቀድመን እንደገመትነው ኢራን በጣም ደካማ የሆነ ምላሽ ሰጥታለች፣ እርሱንም በአጥጋቢ ሁኔታ መክተነዋል ብለዋል። ካስወነጨፈቻቸው 14 ሚሳኤሎች 13ቱን አምክነን ጉዳቱ ወደ ማያደርስብን አቅጣጫ ይሄድ የነበረውን አንዱን ትተነዋል። በጥቃቱ የሞተ አንድም አሜሪካዊም ሆነ የኳታር ዜጋ የለም ነው ያሉት ትራምፕ። ስለ ጥቃቱ አስቀድማ ስላወሳወቀችን ኢራንን እናመሰግናታለን ያሉት ፕሬዝዳንቱ ኢራንም ሆነ እስራኤል ወደ ሰላማዊ ድርድር እንዲመለሱ ጥሪ አቅርበዋል። በሌላ ዜና የአሜሪካና ቱርክ ፕሬዝዳንቶች በመካከለኛው ምስራቅ ጉዳይ ላይ በኒውዚላንድ ተወያዩ። የቱርኩ ፕሬዝዳንት ራሴፕ ጣይብ ኤርዶሃን እና ዶናልድ ትራምፕ በተለይም በእስራኤል ኢራን ጦርነት ዙሪያ ትኩረት ሰጥተው ተወያይተዋል። የዶናልድ ትራምፕን የተኩስ አቁም ጥረትም አድንቀዋል። ኤርዶሃን በዘሄንግ ኒውዚላንድ እየተካሄደ ባለው የሰሜን አትላንቲክ የጦር ጥምረት ወይም ኔቶ ስብሰባ ላይ ነው መሪዎቹ ተገናኝተው በጦርነቱ ዙሪያ ያወሩት። የአንካራው ኤርዶሃን በቴል አቪቭ እና ቴህራን መካከል ያለውን ጦርነት በተኩስ አቁም ለመቋጨት ትራምፕ የተጫወቱትን ሚና በበጎ ተመልክተዋል። ምንም እንኳን እስራኤል እና ኢራን አንዳቸው በሌላኛው ላይ ክስ እያቀረቡ ጦርነቱን ሊያስቀጥሉት ቢችሉም ትራምፕ ለተኩስ አቁም በር ከፍተዋል ሲሉ ተደምጠዋል። በጋዛ ስላለው ቀውስ እንዲሁም የሩሲያና የዩክሬን ጦርነት በውይይት ስለመፍታት መሪዎቹ ተነጋግረዋል ሲል አልጀዚራ ዘግቧል። ለሰዓቱ ያዘጋጀውላችሁ ዜናዎች እነዚህ ነበሩ። ከዜናዎቹ ጋር ምስጋና ነበርኩኝ። ቸር ሰንብቱ።